ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ርዕስ ተመልሻለሁኝ። እስከ መጨረሻው አብራችሁን ቆዩ። የዛሬው እርሳችን ደግሞ አንድ ወንድ ልጅ ፍቅር ሲይዘው የሚያሳይሽን ምልክት አንድ በአንድ እነግርሻለሁኝ። እስከ መጨረሻው አብረሽኝ ቆይ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ትንሽ ጠፋ ብዬ ነበረ ግን አሁን ተመልሻለሁኝ። ቶሎ ቶሎ ለመልቀቅ እሞክራለሁ። ግን ደግሞ እናንተም አበረታቱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እያዳመጣችሁ ያላችሁ። ገና ሰብስክራይብ ካደረጋችሁ እኔን ያበረታታኛል። ቪዲዮውን ደግሞ ከወደዳችሁት ላይክ አድርጉ እና እነዚህን ምልክት እስከ መጨረሻው አዳምጪኝ በትዕግስት ማለት ነው። እስከ መጨረሻው የመጀመሪያው ምልክት የሚያሳይሽ ጊዜ ከአንቺ ጋር ማሳለፍ ይፈልጋል ማለት ነው። በምንም አጋጣሚ በምንም ሁኔታ በትርፍ ሰዓቱ ሊሆን ይችላል፣ በሚያገኘው አጋጣሚ ስራ ሊኖረው ይችላል፣ የመጨረሻ ቢዚ ሰው ሊሆን ይችላል። ባለው ጊዜ ከአንቺ ጋር ማሳለፍ፣ ከአንቺ ጋር የመሆን፣ ከአንቺ ጋር ስልክ የማውራት በጣም ፍላጎት ያድርበታል ማለት ነው። ደግሞም ያደርገዋል ማለት ነው። አንደኛው ምልክት ይህንን ነው የሚያሳየው። ሁለተኛው ደግሞ አንቺን ያከብርሻል። በቃ በፍጹም አንቺን መናቅ የሚባል ነገር፣ ዲስሪስፔክት የማድረግ ነገር አይኖርበትም ማለት ነው። አንድ ወንድ ልጅ ሲያፈቅር ወይም ደግሞ ሲወድ እንደዚህ ነው ማለት ነው። እና ያንቺን ኦፒኒየን ደግሞ ያከብራል። ያንቺን ፍላጎት ሁል ጊዜ ይጠይቃል እና ደግሞ በደንብ አድርጎ ትሪት ያደርግሻል። በጣም በስርዓት ባለው መልኩ ነው የሚያናግርሽ። ዲስሪስፔክት ወይ ደግሞ ጋጠ ወጥ አይሆንብሽም ማለት ነው። ሌላኛው ይሄኛው ምልክት ያሳይሻል ማለት ነው። ሌላኛው ምልክት ደግሞ ኮንሲስተንሲ ይሆናል ሁሌ። እንግዲህ አንዳንድ ጊዜ ወንዶች እንደምታውቋቸው አንድ ጊዜ መደወል፣ አንድ ጊዜ የመጥፋት ቢዚ ነኝ የማለት ነገር የሚያጋጥምበት አጋጣሚ ሊኖር ይችላል። ግን ደግሞ ፍቅር በሚይዝበት ጊዜ እንደዚህ አያደርግም ማለት ነው። ኮንሲስተንሲ ነው የሚኖረው። ሁል ጊዜ የሚያደውል፣ ሁል ጊዜ አንቺን ማግኘት ፍላጎት ይኖረዋል ማለት ነው። ምንም ባይመቸው እንኳን የጠፋበትን ወይ ደግሞ ያለበትን ሁኔታ ያሳውቅሻል ማለት ነው። እና ይሄ ራሱ ላንቺ ያለው ክብር ወይ ደግሞ ዛሬ እንደዚህ ነኝ ዛሬ አልመጣም ብሎ በስርዓት በአግባቡ ይገልጽልሻል። ዝም ብሎ ብሎ አይጠፋም ማለት ነው። ሌላኛው ደግሞ እንደዚህ አይነት ምልክት ያሳይሻል ማለት ነው። ሌላኛው ደግሞ የሚያሳይሽ ባህሪ አንቺን መንከባከብ በጣም ያስደስተዋል። አንቺን በምትወጂበት ስጦታ ሊሆን ይችላል። አንቺ የምትወጂውን ነገር ለማድረግ ይጣጣራል ማለት ነው። አንቺ የምትፈልጊውን ነገር፣ የምትወጂውን ነገር ይሄ ምንድነው ያንቺን ስሜት ለማዳመጥ እና ለመመልከት ይሞክራል ማለት ነው። ሌላኛው እንደዚህ አይነት ምልክት ያሳያል ማለት ነው። ሌላኛው ምልክት ደግሞ ፕላን በሚያወጣበት ጊዜ የነገ አላማው ሊሆን ይችላል፣ የነገ እቅዱ ሊሆን ይችላል። በሚያወጣበት ጊዜ አንቺን ፊውቸሩ ላይ ፕላኑ ላይ ያካትትሻል ማለት ነው። ያካትትሻል ማለት እንደዚህ እኮ ቢሆን እሷ አለችበት። ለምሳሌ የተለያዩ ትላልቅ ዲሲዥኖች በሚወሰንበት ሰዓት አንቺ እንድትኖሪ ይፈልጋል። ምክንያቱም ረጅም ጉዞ ከአንቺ ጋር መጓዝ ስለሚፈልግ፣ አንቺን ድሪም ውስጥ ማካተት ስለሚፈልግ አንቺን ሊያማክርሽ ይችላል። ከአንቺ ጋር ጉዞ ሊጀምር ይችላል ወይ ደግሞ አንቺን ያካተተ ያማከለ ሊያደርገው ይችላል ማለት ነው። ስለዛ ይህንን ምልክት ያሳይሻል ማለት ነው። ሌላኛው ደግሞ ታማኝ ይሆንልሻል። መዋሸት የሚባል ነገር ያስወግዳል። እና ደግሞ ኢቭን የተለያዩ ነገሮች በቀድሞ ህይወት ቢፈጠር ለአንቺ ግልጽ ከማድረግ ወደኋላ አይልም ማለት ነው። ሚስጥር የተባሉ ነገሮች፣ ጥቃቅን የተባሉ ነገሮችን ያስወግዳል ማለት ነው። ምክንያቱም አንቺን የዘላቂ ነገር ስለሚፈልግሽ ታማኝ ለመሆን ይሞክራል፣ ያደርገዋልም ማለት ነው። ምክንያቱም ረጅም ጉዞ ስለሚጓዝ ከአንቺ ጋር ዝም ብሎ ለተራ ነገር ስለማይፈልግሽ ማለት ነው። ሌላኛው ምልክት ደግሞ የሚያሳየው በዙሪያሽ ያሉ ኢምፖርታንት ሰዎች ፋሚሊሽ ሊሆኑ ይችላሉ፣ ፍሬንድሽ ሊሆኑ ይችላሉ። አንቺ የምትወጃቸው የምታከብሪያቸውን ሰዎች ከአንቺ ጋር ለመተዋወቅ ለመግባባት እና በእነሱ ለመወደድ ይሞክራል ማለት ነው። እነሱን ያከብራል እና ደግሞ ቫልዩ የምታደርጊያቸውን ሰዎች እሱን ቫልዩ ያደርጋል ማለት ነው። ምክንያቱም ፋሚሊ መመስረት ስለሚፈልግ ከእነሱ ጋር መግባባት ስለሚፈልግ፣ አንቺ ሰርክል ላይ ያሉትን ሰዎች ደግሞ ማጣት ስለማይፈልግ፣ ምክንያቱም ለአንቺ አስፈላጊ የሆኑ ሰዎች ለእሱም አስፈላጊ ስለሚሆኑ በተቻለው መጠን ከእነሱ ጋር ሊግባባ ሊወዳቸው ይሞክራል ማለት ነው። ማወቅም ይፈልጋል ማለት ነው። ስለዛ እንደዚህ አይነት ምልክት መራቅ አይፈልግም ማለት ነው። ሌላኛው ደግሞ በሱ ተቃራኒ በሱ በኩል ያሉ ሰዎችንም ደግሞ በዚህ ልክ እንድታውቂ እንድትግባቢ፣ ቤተሰቦቹ ሊሆን ይችላል ጓደኞችሽን ግልጽ ነው የሚያደርግሽ ማለት ነው። አይደብቅሽም ማለት ነው። እንደዚች ሴት አለች ብሎ ያወራል፣ ያስተዋውቅሻል እና ደግሞ አይደብቅሽም ማለት ነው። አንደኛው ደግሞ አብዛኛው ጊዜ ወንዶች ይሄ ምልክት አለ፣ ግልጽ ነው የሚሆነው። ምክንያቱም ለነገ ስለሚፈልግ
ለነገ ህይወቱ ስለሚያስብሽም ስለሚፈልግሽም አንቺን መደበቅ አይጠበቅበትም ማለት ነው። እና ይህንን ምልክት ያሳይሻል ማለት ነው። ሌላኛው ደግሞ አንቺን እስከ ማንነትሽ ይቀበልሻል ማለት ነው። አብዛኛው ጊዜ ሴቶች የሚሰሩት ስህተት ማለት ነው። አንድ ወንድ ልትወዱም ወይ ደግሞ ሊወዳችሁ ይችላል። ግን ደግሞ እኔ እንደዚህ ባደርግ ሊወደኝ ይችላል፣ እንደዚህ ብጨምር፣ እንደዚህ ብሆን፣ መልኬ ቢስተካከል፣ እውቀቴ ላይ እንደዚህ ቢጨመር ብላችሁ በጣም የሚሳቱ ብዙ ሰዎች አሉ። እና ምክንያቱም የተሻለ ሰው ይፈልጋል፣ የተሻለ ባህሪን ባስተካከል፣ የተሻለ ነገርን ባስተካከል ብላችሁ ታስባላችሁ። ግን ደግሞ ፍቅር ወንድ ልጅ ፍቅር ሲይዘው ካንቺ እስከ ማንነትሽ ነው የሚወድሽ። በቃ ባለሽ መልክ፣ ባለሽ ሁኔታ፣ ባለሽ ስታተስ፣ ባለሽ ኢኮኖሚ ደረጃ፣ ባለሽ ፋሚሊ፣ ሁሉ ነገርሽ ነው የሚወድሽ ማለት ነው። ሌላ ነገር እንድትጨምሪ ወይ ደግሞ እንደዚህ ብትሆን ብሎ እንትን አይልም ማለት ነው። ግን ደግሞ አንድ ላይ ስትሆኑ ማደግ ያለ ነው፣ መስተካከል ያለ ነው፣ መሻሻልም ያለ ነው። ባህሪም ሊሆን ይችላል፣ በተለያየ በኢኮኖሚ መስራት መለወጥ ያለ ነው። ግን ደግሞ በሚያፈቅርሽበት ጊዜና በሚፈልግሽበት ሰዓት እንደዚህ ብሎ ምርጫ የለውም። ምክንያቱም ኤግዛክትሊ የአንቺ ሰው በሚሆንበት ጊዜ እስከ ምናምን እስከ ሁሉ ነገር አክሰፕት የሚያደርገው። ግን ሰው ልጅ ፐርፌክት አይደለም፣ ሰው ልጅ ሙሉ አይደለም። እሱም አንቺ ሙሉ አትሆኑም። የሚስተካከል ነገር ከዛ በኋላ በኮሚኒኬሽን በምን ሊፈታ ይችላል እንጂ በሚያፈቅርሽ ሰዓት በመጀመሪያው ሰዓቶች እንደዚህ አስተካኪ እንደዚህ አድርጊ ብሎ ጀጅ አያደርግሽም ማለት ነው። ስለዚህ ይሄንን በጣም ብዙ ሰው ልብ ማለት አለበት። እና እንደዚህ ላድርግ እንደዚህ ላስተካክል ብለሽ እንትን ማለት አይጠበቅብሽም ማለት ነው። ሌላኛው ደግሞ በደንብ አድርጎ በምታወሪበት ሰዓት በደንብ አድርጎ ያዳምጥሻል። በምትነጋገሩበት ሰዓት አድማጭ ይሆናል ማለት ነው። ምንድነው የምትፈልገው? እንዴት ነው ቢደረግላት ነው ደስ የሚላት የሚለውን ነገር በአግባቡ ያዳምጣል ማለት ነው። ምክንያቱም ስለሚፈልግሽ ለአንቺ እንድትደሰች ስለሚፈልግ ለነገ ህይወቱ እሷ ምን ትፈልጋለች? እስቲ አይምሮዋ አመለካከቷ ምንድን ነው? እኔ ምን ባድርግ ይሻላታል? ምን አይነት ውሳኔ በወስን ይሻላል? እንዴት ብንጓዝ ይሻላል? የሚለውን ነገር ኮንሲደር ማድረግ ስለሚፈልግ ስለሚያከብርሽም ማለት ነው። ሁል ጊዜ በምታወሪበት ሰዓት እንግዲህ ሰው ሲያወራ ብዙ ነገር ይገልጣል፣ በአክሽንም እንዳለ በምታወሪበት ሰዓት ይሄን እወዳለሁ ይሄን እጠላለሁ በምትይበት ሰዓት ቁጭ ብሎ በደንብ አድርጎ ያዳምጥሻል ከልቡ ማለት ነው። ሌላኛው ደግሞ የሚያሳይሽ ምልክት ባውንደርሽን ያከብራል። አንቺ የምትወጂውንና የማትወጂውን ነገር ጠንቅቆ ስለሚያውቅ ስለሚያዳምጥሽ ባውንደርሽን ያከብራል። ቀይ መስመር የሆኑ ነገሮችን በህይወትሽ የማትፈልጊያቸውን የማትወጃቸውን ነገር አያደርግም፣ ለማድረግም አይሞክርምም። ሁለተኛ ይሄ ምንድነው ሬድ ፍላግ የሚባሉ ነገሮችን አንቺን የተለያዩ ነገሮችን የማትፈልጊ ነገሮችን መጠየቅ ሊሆን ይችላል። እንደዚህ ቢደረግልኝ ብሎ አድቫንቴጅ ለመያዝ አይሞክርም ማለት ነው። ምክንያቱም ስለሚፈልግ ከሰው ጋር እንድትይ ስለሚፈልግ እንደዚህ አይነት ተራ ልክስክስ ነገሮችን አያደርግም ማለት ነው። እና እንደዚህ አይነት ነገሮችን ሪስፔክት ያደርግልሻል ማለት ነው። ሌላኛው ደግሞ የአንቺን ሰክሰስ ኢንጆይ ያደርጋል፣ ያከብራል ማለት ነው። በተለያየ ጊዜ ሰክሰስ በምታገኝበት ሰዓት፣ እድገት በምታገኝበት ሰዓት፣ የተሻለ ህይወት በምትኖርበት ሰዓት ወይ ደግሞ በቃ የተለያዩ እንግዲህ በህይወት ላይ የተለያዩ ሰለብሬት የምናደርጋቸው ሰክሰሶች አሉ። በጣም ደስተኛ ነው የሚሆነው በአንቺ እድገት። ፍጹም ቅናት የሆነ ነገር አይሰማውም ማለት ነው። እና እድገትሽን እጅግ አድርጎ ይወዳል ይመኛልም። እና ደግሞ ሰክሰስ በምታደርጊበት እጅግ አድርጎ ሰለብሬት ለማድረግ ካንቺ ጋር እንደውም የበለጠ እንድትደሰጂ ሞቲቬት ነው የሚያደርግሽ እንጂ አንቺን ውይ ብሎ አያጣጥልብሽም ማለት ነው። ስለዛ እነዚህ ምልክቶችን በምታዩበት ሰዓት አንድ ወንድ ልጅ ከአንቺ ፍቅር ይዞታል ወይ ደግሞ በጣም ይወድሻል ማለት ነው። እንግዲህ የዛሬው ቪዲዮአችን በዚህ እናጠናቅቅና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ በቀን ቶሎ ቪዲዮ እለቃለሁኝ። እናንተ ደግሞ ቶሎ ሰብስክራይብ ማድረግ ቪዲዮን ላይክ ማድረግ እንዳትረሱ።